ድሮ ሽፍቶች ነበሩ ኢትዮጵያ ውስጥ። ልክ እንደ ባህል ነው መሸፈት፣ አዲስ አይደለም። ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው። ሽፍታ አለ። ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ። መምህርን ማገት ግን በፍጹም አይሞክርም። እንደተባለው መምህር ነኝ ከተባለ እላፍ ይላል እንጂ መምህር አያግትም። የአሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው። በመንግስቱ ኃይለማርያም ጊዜ ድፍን ኤርትራ፣ ድፍን ትግራይ ውጊያ ነበር ታውቃላችሁ። ግን ወያኔም ይሁን ደርግ ትምህርት ቤት እንዝጋ አይሉ። ሃይማኖት ተቋማት ይከበራሉ፣ ትምህርት ቤት ይከበራል፣ ሽማግሌዎች ይከበራሉ፣ የሀገር ሽማግሌ ይከበራል። ይሄ ነበር ባህሉ። አሁን እንደዛ ነው። ይሄ አንደኛው ችግር ነው። ሁለተኛው ችግርስ መምህራን ዩኒቨርሲቲ መኝታ ቤት በነፃ ስለሆነ፣ ምግብ በነፃ ስለሆነ፣ ኮምፒውተር ዩኒቨርሲቲ ስላለ፣ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት፣ ውሸት እንዲስፋፋበት፣ ስድድብ እንዲበዛበት፣ ዕውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? we have to ask ourselves። ክርስቲያኖች ካላችሁ እዚህ ውስጥ ክርስትና ምንድን ነው ሚስጥሩ? ክርስትና ማለት ትንሣኤ ነው አይደል? የክርስትና አልቲሜት ሚስጥር ትንሣኤ ነው። ማን ነው ትንሣኤን ለሐዋርያት ያወጀው? መቅደላዊት ማርያም አይደለችም እንዴ? መቅደላዊት ማርያም ባትኖር ኖሮ ሐዋርያት እኮ ሶስተኛው ቀን ይነሳ አይነሳ ለማየት እኮ አልሄዱም። ሰምቶም ቢሆን ኖሮ ሄዳ እኮ የነገረቻቸው እሷ ናት። ትንሣኤን ያበሰረች መቅደላዊት ማርያም ናት። ትንሣኤን የማያውቅ ክርስቲያን ደግሞ ክርስቲያን አይደለም እንደምታውቁት ማለት ነው። እሺ ክርስቲያኖች ደግሞ የላቸው ሙስሊሞች ጋር ለምጣ ነብዩ መሐመድ ጅብሪልን ካነጋገሩ በኋላ ቤት መጥተው ለከድጃ ሲነግሯት ያናገረ እኮ ገብርኤል ነው ጅብሪል ነው ያለች ማን ናት? ከድጃ እኮ ናት። የመጀመሪያዋ ሴት እኮ ተከታይ የመጀመሪያው ሻሃዳ እኮ ከድጃ ነው። የመጀመሪያው ሙስሊም ተከታይ የነብዩን ረሱልነት መልእክተኛነት ያረጋገጠች ሴት ናት። ስለዚህ እስላምና ክርስትና የሚባል ነገር ይሄን ነገር ሳያምን የለም ማለት ነው። ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉ አሉ፣ በመስራት የምንኖራለን። ምርጫው የኛ ነው። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ ዕውቀታቸው እያደገ እየሰፋ ነው የሚሄደው እና መስራት አያጎልም፣ መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን፣ ለኢትዮጵያ፣ ለሕዝባችን ብንሰራ ሽልማታችን በምድርም በሰማይም ነው። ይሄ ስራ አድካሚ ነበር እንደምታውቁት። ይሄ ስራ በጣም ብዙ ጭቅጭቅ ያለበት ነገር ነው። ውጤቱ ግን ያማረ ነው።